إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. دنا يتكبر شوف تكتاتوج. السلام عليكم ورحمة الله وبركاته. إن شاء الله تعالى الدروس المهمة لعامة الأمة የተሰኘችውን ሪሳላ እንቀጥላለን ካቆምንበት ማለት ነው። ባለፈው እዚህ 11ኛው ላይ እዚህ ነበር ያቆምነው ማለት ነው። ዛሬ 11ኛውን እናነሳለን። 10ኛውን ጨርሰን አቁመን ነበር ማለት ነው። الدرس الحادي عشر 11ኛው ክፍል እና ደርስ ሙብጢላቱ ሶላት ሶላትን የሚያበላሹ ነገራቶችን እናያለን ይላል። ሙብጢላቱ ሶላት ሶላትን የሚያበላሹ ነገራቶች ወህየ እነሱም 8 አልከላሙል ዐምድ ሁን ብሎ ማውራት መናገር مع الذكر ከማስታወስ ጋር ረስቶ ከሆነሳ ያ ቃል ሰውየው ጃሂል አይደለም፣ ነገር ግን ረስቶ ከሆነሳ ሶላቱን አያበላሸውም ማለት ነው። ወልዕልም እያወቀ مع الذكر ማለት ምንድነው? ረስቶ ወልዕልም ዒልም ደግሞ ጃሂል ሳይሆን ማለት ነው። እንግዲህ ጃሂል ሳይሆን አውቆ ሆን ብሎ ሳይረሳም ከተናገረ ሶላቱ ይበላሻል። አመናሲ የረሳማ ወልጃሂል እንደዚሁ አላዋቂማ ማለት ነው። ሶላት ወሬ ሶላት እንደሚያበላሽ የማያውቅማ እንደዚሁ ያቃል፣ ነገር ግን የረሳ ፈላ ቱብጢሉ ሶላቱ አትበላሽም። ቢዛሊክ በማውራቱ ማለት ነው ሶላቱ አትበላሽም። አንደኛ። ሁለተኛ አضحክ ያው ይሄ እንግዲህ ረስቶም ያው መልእክተኛው አለይሂ ሰላቱ ወሰላም ሐዲሳቸው ምንድነው አሉት? ኢነላህ ተጃወዘ ዐን ኡመቲ الثلاث ሶስት ነገራቶችን ከኡመቶች አላህ አልፎልኛል ብለዋል። እነዛም እንግዲህ አንስያን ወልኸጠእ ወመስቱክሪሁ ዐለይህ ነው። ረስቶ አንድ ሰው ወይንም ተሳስቶ ወይንም ደግሞ ተገዶ የሚሰራውን የሚል ሐዲስ አለ ማለት ነው። በቁርአንም አላህ ሱብሓነሁ ወተዓላ ምን በሉ ብሏል? ረበና ላ ቱአኺዝና ኢን ነሲና አው አኽጠእና የሚል አለ ማለት ነው። ኒስያን ረስቶ በሰራው ዝላይ ሶላቱ አይበላሽም ማለት ነው። ሁለተኛው አضحክ መሳቅ ሶላትን ያበላሻል። ያው መሳቅ ሲባል ፉቃሃዎችም ያስቀምጡታል እንደው ዝም ብሎ ከት ሳይል ማለት ሳይንከተከት ፈገግ ዝም ብሎ ፈገግ ቢል ማለትም እንደዛ ከሆነ አይበላሽም ይላሉ። ይሄ እንግዲህ ከትከት ብሎ የሚስቀው ማለት ነው። እንግዲህ ይሄ ያበላሻል ማለት ነው። ሌላው አልአክል መብላት ሶላትን ያበላሻል። ምግብ መብላት ሶላትን ያበላሻል። አራተኛው አሹርብ እንደዚሁ መጠጣት፣ ይህም ሶላትን ያበላሻል። መጠንቀቅ አለብን ማለት ነው። አምስተኛው ኢንኪሻፉ አልዐውራ እፍረተ ገላ ያው መጋለጥ ምን ያደርጋል? ሶላትን ያበላሻል ማለት ነው። ያው የወንድ ልጅ አውራ ሚን ሩክባ ኢለ ሱራ ማለት ነው። የወንድ ልጅ አውራው ምንድነው? ከጉልበት ጨምሮ ጉልበቱን ጨምሮ ኢለ ሱረቲ ከእምብርቱ ድረስ ነው። እምብርቱንም ጨምሮ ማለት ነው። ይሄ ነው የወንድ ልጅ። ወከዛሊከ የባሪያም እንደዚሁ ማለት ነው። የወንድ እንትን ነው የሚሰጠው ሁክሙ ማለት ነው። ሴት ባሪያ አለባበሷ ምንድነው? ያው ከፊሎቹ ሴትም ብትሆን ልክ እንደ ጨዋዋ ናት ምትሸፈን የሚሉ ቢኖሩም ብዙዎቹ ግን ዑለሞች ሚነ ሩክበቲ ኢለ ሱራ የሚሉት የባሪያዋንም ማለት ነው። ያው ባሪያ አሁን ሰዓት ላይ የለም ማለት ነው። እና ይሄ ነው ሁር ከሆነችሳ እሷ ኩሉሃ አውራ ኢላ
ወጅሃ ፊ ሶላት ላይ ፊቷ ሲቀር ኢዛ ለም የኩን ዒንደሃ አጅነቢይ ማለት ነው። አጅነቢይ ከሌለ ምን ይሆናል? ሶላት ላይ ፊቷን መጋለጥ ሲቀር ሁሉም አውራ ነው ማለት ነው። ጨዋ ከሆነች እና እንኪሻፍ አልዐውራ ህብረተ ገላ መጋለጥ ምን ይሆናል? ያበላሻል ሶላትን ማለት ነው። ስድስተኛው ሶላትን ከሚያበላሹ ነገራቶች አልኢንሒራፉል ከሲር ብዙ መዞር ዐን ጀሀቲል ቂብላ ከቂብላ አቅጣጫ ብዙን መዞር ወደ ቀኝ ሊሆን ይችላል፣ ወደ ግራ ሊሆን ይችላል። ብዙ መዞር ከተከሰተ ሙሉ በሙሉ ማለት ነው። ሙሉ በሙሉ እንግዲህ ሰው ልጅ ዙሯል በሚባል ደረጃ ወደ ቀኝም ሊሆን ይችላል፣ ወደ ግራም ዙሯል በሚባል ደረጃ ከተቅጣጨ ቂብላን ለቆ ወደ ግራ ወደ ቀኝ ማለት ነው ምን ይሆናል? ሶላቱ ይበላሻል ማለት ነው። ሰባተኛው አልዐበሱል ከሲር ብዙ መጫወት ሶላትን ያበላሻል። አልሙተዋሊ ተከታታይ የሆኑ ጨዋታዎች ሶላት ላይ ማለት ነው። እንግዲህ በዐስ እንግዲህ ጨዋታ ማለት ዝም ብሎ በቃ እጁን ወዲያ ወዲህ ማወራጨት ዐበስ ማለት ብዙ እጁን ማወራጨት፣ ጺሙን ማከክ፣ ፊቱን እንደዚህ ምናምን ልብሱን ማስተካከልም ሊሆን ይችላል። የተለያየ ነገር መፈጸም ምንድነው ብዙ ጊዜ ካደረገ እንደውም ፉቃሃዎች ምን የሚሉት አለ ከሶስት በላይ ማለት ነው። እንግዲህ ከሶስት በላይ ደጋግሞ እንደዚህ እንትን የሚል እንቅስቃሴ የሚያበዛ ከሆነ ሶላቱ ይበላሻል ማለት ነው። ሰባተኛ ይሄ ነው። ሰባተኛው አልዐበሱል ከሲር ብዙ መጫወት፣ አልሙተዋሊ ተከታታይ የሆነ ፊ ሶላት ላይ ማለት ነው። እንግዲህ ስምንተኛው ኢንቲቃዱ አጠሃራ ጠሃራው ምን ማለቱ መበላሸቱ በተለያየ ነገር እንግዲህ ጠሃራ ከተበላሸበት ውዱእ ከፈታ ወይንም ደግሞ ልብሱ ላይ የሆነ ነገር ሰውነቱ ላይ ነጃሳ ካረፈበት እንደዛ ከሆነ ሶላቱ እነዚህ ነገራቶች ምን ማድረግ አለብን ማለት ነው። ሶላት ይሆን ቢኢዝኒላሂ ተዓላ እለቃለሁ ካሁን በኋላ ኢንሻአላህ አጠር እያረኩ እለቅላችኋለሁኝ። ሸር አድርጉት። ያው ለጓደኞቻችሁ አድርሱ። ይቺ ደግሞ አጠር ያለች ሪሳላ ናት። ነገር ግን ነፍዓ ወይንም ደግሞ ጥቅሟ ሰፋ ያለ ነው። ሙሂም የሆነ ነገርን ነው ሰብሰብ አድርገው ሸይኹ ማለት ነው ረሂመሁላሁ ተዓላ ያዘጋጇት እና ተከታተሏት። ለጓደኞቻችሁ አካፍሉ። ያው በመልካም ነገር በሊጉ ዐኒ ወለው አያ ብለዋል ረሱሉ ዐለይሂ ሰላቱ ወሰላም። እና ያው በመልካም ነገር መተባበር አለብን ማለት ነው። እና እዚች አቆማታለሁኝ። ወላሁ ተዓላ አዕለም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ